ውድ ቤተሰቦቼ ያው ማርዳ ከልጇ ጋር ነበረች ማለት ነው። ከዛ ማርኮ ስልክ እያወራ መጣና ልዩ ደግሞ አየችው ማለት ነው። ከዛ ማርዳ ስትል ሳቤላ ደግሞ ደነገጠች ማለት ነው። ማርዳ ነው ያልሽው አለቻት። ከዛ አይ የሳቤላ እናት ማርዳ ነው የምትባለው አለችና እንትኑ ነገሩ ደባበቀች ማለት ነው። ከዛ እንሄድ አለቻትና ማርዳ ላይ ደግሞ ግራ ገባት ማለት ነው። ትንሽ እንቆየው አለችና ከዛ ልዩ ላይ ደግሞ ማርኮ እያወራ ስልክ ስለነበረ ፈርታ እንሄድ አለቻት ለሳቤላ ማለት ነው። ሳቤላ ደግሞ ትንሽ እንቆየው ከአክስትሽ ጋር አለችና አይሆንም እንሄድ አለቻትና ሄደች። ማርዳ ላይ ደግሞ በጣም ተጓሳቅላ ነበረች። ማርዳ በጣም ማለት ተጓሳቁላ ስለነበረች ፊታው ደግሞ እንዴት ነው የሚያምረው ማለት ነው። ከዛ አዘነችና ምን አሰበች ማርዳ በቃ የመጣ ይምጣ ወደ ቤት አብርሃም እሄዳለሁ አለችና እየሄደች ነበረች። ከዛ አያችሁ ከሆናችሁ ማርኮ ስልክ እያወራ ነበር። እሷ ወደ ቤት ስትሄድ ማርኮ ደግሞ እያያ ነበር ማለት ነው። ከዛ በራን ኮኳችና አብርሃም ልከፍታ እየመጣ ነበር። ስለዚህ እናንተ ምን ትላላችሁ? አብርሃም አይገናኙም ከአብርሃም ጋር ማለት ነው። ምክንያቱም ማርኮ ከበር ጋር ስልክ እያወራ ስለነበር እሱ ላቆማት ነው ማለት ነው እንዳትገባ። ምክንያቱም ምን ፈለግሽ፣ ማነሽ፣ ምንድነሽ ስለሚላት ማለት ነው። እሱ ልመልሳት ነው ማለት ነው። ውድ ቤተሰቦቼ ዲና ደግሞ አያችሁ ከሆናችሁ ከአብርሃምና ከዶክተር ጋር ነበረችና ያው እርግዝናው ለማየት ወደ ሕክምና እንሄዳለን አሏትና እሷ ደግሞ በጣም በውስጣ ተናደደች፣ ፈራች ማለት ነው። ከዛ ስትፈራ ስትንቀጠቀጥ ዶክተር እያየች ነበረች። እዚህማ ዶክተር ደግሞ ዲና የሆነ ነገር የተደበቀ ነገር አላት ማለት ነው እያለች ያሰበች ነበረች ዶክተር ማለት ነው። ዶክተር እንዳያችሁ ከሆናችሁ ከአብርሃምና ከሳቤላ ጋር ነው የምትሆነው ማለት ነው። ከዛ አብርሃም ላይ ደግሞ ምንድን ነው ትሄዳለሽ፣ ጥንሱ መያት አለብሽ፣ እርግዝናው መያት አለብሽ እንደዛ እያላ ነበር። እሳ ላይ ደግሞ ምን ችግር አለው እኔ እኮ ለብቻዬ ሊሄድ ነው አለትና አብርሃም ላይ ደግሞ ለምንድን ነው እኔ እኮ ልጄ ነው ከአንቺ አብረን እንሄዳለን፣ ምንድነው የምትፈሪ፣ ምንድነው የምትቀጠቀጥ አላትና አረ ምንም አልኩም አለችና ፈራች፣ ግራ ገባትና ከዛ ተለያዩ ማለት ነው። ከዛ ዲና ላይ ደግሞ ወደ ታች እየወረደች ከነበረች ከዛ ሳቤላና ልዩ እየመጡ ነበሩ ከውጭ ማለት ነው። ከዛ ተገናኙና የት ነበራችሁ አለትና ሳቤላና ልዩ ደግሞ ስላየዋት በጣም ደነገጡ ማለት ነው። በጣም ከዛ አንቺ ተንኮለኛ የት ነበርሽ አለቻት ዲና ለልዩ። ልዩ ደግሞ እየተንቀጠቀጠ እየፈራች ነበረች። ልዩ እውነቷ ትናገር መሰለኝ፣ መልቀስ ብቻ ነው እንዳያችሁ ነው። መልቀስ ነው ብቻ የምትችለው፣ እውነቷ አትናገርም። እውነቱ ስትናገር እኮ ሁላችን እንገላገል ነበር ማለት ነው። ከዛ አንቺ ዝም በይ ልጄ ነው የምትነግረን እያቀባጠረች ነበረች ለሳቤላ ማለት ነው። ሳቤላ ምስኪኗ ልጅ ስለሆነች ሁሉ ነው የምትነግረኝ አለች እና አሰበች ዲና ማለት ነው። ከዛ ሳቤላዬ የኔ ልጅ አንቺ ንገሪኝ የት ነበራችሁ አለችና ከልዩ አክስት ጋር ነበርን አለችና በጣም ልዩ ደግሞ ፈራች፣ ደነገጠች ማለት ነው። ከዛ ዲና ደግሞ ልዩ የልዩ አክስት ልዩ አክስት አላችሁ እንደዚህ አዲስ አበባ አለችና ሳቤላ ደግሞ ምንም አታውቅም ልጅ ነች። አዎ አላት ውጭ ተገናኝተን ነበር አለትና እዚህ በር ነው ወደዚህ እየመጣች ማለት ነው አለች ዲና። ከዛ ልዩ ደግሞ በአይኗ እየተናገረች ነበር ለሳቤላ ማለት ነው፣ እየፈራች ነበረች። ከዛ ሳቤላ ደባብቃ ዝም አለችና እውነቱ ልደርሰው ነው አለች ዲና ደግሞ ዲና ወደ ማርኮ ሄደች ማለት ነው። ማርኮ ደግሞ ጉድ ሆነናል አለች ዲና። ምንድነው ምን ተፈጠረ አላትና አብርሃም ወደ ሕክምና እንሄዳለን አለኝ አለችትና ማርኮ ደግሞ ዝም በይ ምንም አያመጡም አላትና ሳለ ደግሞ ተናደደች ማለት ነው። ከዛ ማርኮ እና አብርሃም ላይ ደግሞ ቤቱ ልሽየጥ ነው አለው አብርሃምና ማርኮ ደግሞ በጣም ነው የተናደደው። በጣም እያሰበ ነበር። ምክንያቱም ማርኮ የመታው ያነቀው ለአብርሃም መሰለኝ ነበር። ሁላችሁም ደነገጡ። እኔ በጣም ነው የደነገጥኩት ማለት ነው። ከዛ ማርኮ በጣም ነው የተናደደው። ቤቱ አይሸየጥም እኔ ካለሁ ድረስ ምንም አይሸየጥም አለና በጣም ተናድደዋል። ከዛ አብርሃም ላይ ደግሞ ደስ ብለዋል ማለት ነው ሊሸየጥ ስለሆነ። ውድ ቤተሰቦቼ በጣም የግርም እያሳቀኝ ግን የልዩ እህት ማለት ነው። ወንዶች እኮ በስሜታቸው ወይኔ የማርኮ ጋርድ ማለት ነው
አያችሁ ከሆናችሁ በጣም ነው የሚያስቀው። ምሳሌ ደግሞ በጣም ተንኮለኛ ነች። በስሜት ነው የመጣች ማለት ነው። ልፍታኝ እንጂ እኔ እሮጣለሁ አለች እና አንድ ጊዜ ሳመች እና በስተመጨረሻ ግን አገኛች ማለት ነው።